ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልን። ዛሬ መነጋገሪያ የሆነ ዜና ይዘንላችሁ መጥተናል። እንግዲህ መነጋገሪያው የሆሳና ምድር ሶስት ልጆቻቸውን መደመር ብልጽግና ኮሊደር ሲሉ የሰየሙ ወላጆች ናቸው። ጉድ ሳይሰማ መስከረም አይጠባ እንዲሉ ሆሳዕና በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ነዋሪ የሆኑት መምህር አሸናፊ ለሶስት ልጆቻቸው የሰጧቸው ስሞች በማህበራዊ ሚዲያ እና በአካባቢው ነዋሪዎች ዘንድ ከፍተኛ መነጋገሪያ ሆኗል። መምህሩ ልጆቻቸውን የሰየሟቸው በሀገራችን በኢትዮጵያ ሀገራዊ የፖለቲካ ሁኔታዎችና የልማት እንቅስቃሴዎቻችን መነሻ በማድረግ እንደሆነ ታውቋል ይላል ዘገባው። እንደ መምህር አሸናፊ ገለጻ የልጆቻቸው ስያሜ ታሪካዊ አጋጣሚዎችን የሚዘክሩ ናቸው በማለት ሀሳባቸውን ገልጸዋል። አንደኛ ልጃቸው እንግዲህ መደመር አሸናፊ ትባላለች። ይችም እንግዲህ የበኩር ልጃቸው ስትሆን ጠቅላይ ሚኒስትር አብይ አህመድ ወይም ዶክተር ወደ ስልጣን መምጣታቸውን ተከትሎ መደመር ለኢትዮጵያ ተስፋ ነው በሚል እምነት የተሰየመች የበኩር ልጃቸው ናት። ሁለተኛ ልጃቸው ደግሞ ብልጽግና አሸናፊ ይባላል። ስድስተኛው ሀገራዊ ምርጫ በተካሄደበት ሰኔ 2013 ዓመተ ምህረት የተወለደው ወንድ ልጃቸው ሲሆን ስያሜውም በወቅቱ ምርጫውን ካሸናፊው ፓርቲ ጋር የተያያዘ እንደሆነ ዘገባው ያመለክታል። ሶስተኛ ልጃቸው እንግዲህ ስማቸው ፈገግ ያደርጋልና ኮሊደር አሸናፊ ይባላል። ልጁ ስሙ ኮሊደር ነው። አባታቸው እንግዲህ አቶ አሸናፊ ሶስተኛ ልጃቸውን ኮሊደር አሸናፊ ብለዋል። በ2016 ዓመተ ምህረት የተወለደችው ሶስተኛ ልጃቸው ስትሆን ስሟ በአሁኑ ወቅታዊ በሀገራችን የተከናወነ ያለውን የኮሊደር ልማት የሚዘክር ሆኖ ተገኝቷል። አባትየው እንግዲህ ወላጅ አባትየው ለሰጧቸው ስያሜዎች በሰጡት ማብራሪያና እኔ ባለማዊ የጸናው ሰው ነኝ ያሉ ሲሆን ወደፊት የመንግስት ለውጥ ቢሆን እንኳን የልጆቻቸው ስም እንደማይቀይሩ በጽኑ አቋም ተግብረዋል። እንግዲህ መምህር አሸናፊ አክለውም ስያሜያቸው ከፖለቲካዊ ድጋፍ ባለፈ ለሀገር እድገትና ለውጥ ያላቸው አዎንታዊ አመለካከት የሚገልጹ መሆናቸውን አብራርተዋል ይላል ዘገባው። እንግዲህ የአዲስ አበባ ኔትወርክ ሚዲያ ነው። እናንተስ እንዴት ትላላችሁ? ፈገግ ያደርጋል ግን አንዳንድ ጊዜ እና እንዴት ሰው በእንደዚህ አይነት ሁኔታ ልጆችን ስያሜ ሊያወጣ ይችላል? አሁን ሀገራችን ያለችበት ቅጥንቅ ምንድነው? ከተማው ነው እንጂ እኮ ብልጭልጭ ነገር ገጠር እኮ በቃ ስንት ነገር አለ። እንዲሁ ኮሊደሩ ምኑ ቀርቶ እንኳን እንዲሁ በወጉ በሰላም ወጥቶ መግባት የማይቻልበት ሁኔታ እያለ እና በጣም ፈገግም የሚያደርግም አንዳንድ ጊዜ ደግሞ ምን አይነት ወላጆች ቢሆኑ ነው እንደዚህ ስማቸውን የሚሰይሙ ያስብላልና እናንተስ ምን ትላላችሁ? በዚህ ሀሳብ ዙሪያ እስኪ የእናንተን ሀሳብ አስተያየት ኮመንት ላይ ጻፉ። እኔ እንደኔ ግን ይሄ ምንድነው የማሽቃበጥ ጥግ ካልሆነ በቀር ልጅን በዚህ ስም መሰየም አግባብም አይደለም ብዬ አስባለሁ። በነገራችን ላይ ግን ልጆች ያው ከፍ ሲሉ 8ኛ ክፍል ሲፈተኑ እንግዲህ ስማቸውን መቀየራቸው አይቀርም። ያው ለአሁኑ ግን መነጋገሪያ ሆነዋለኝ። አንዳንዶቹም እንግዲህ ወይ ቤት ወይ ምናምን እንዲሰጥ ፈልገው ሊሆን ይችላል የሚሉ ምናምን ታላቸው። አንዳንዶች ደግሞ ምን አይነት ወላጆች ቢሆኑ ነው ልጆቻቸውን የልጆቻቸውን ስም በእንደዚህ አይነት ነገር የሚሰይሙና የሚያወጡ ምን አይነት ወላጆች ቢሆኑ ነው? ይሄማ የማሽቃበጥ ጥግ ነው። ማሽቃበጥ እንኳን በወጉ
ቢሆን ደስ ይላል። እንደዚህ በልጆች ስም መሰየም አግባብ አይደለም ብለዋለኝ። እናንተ እንግዲህ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልን። አብራችሁ ስለነበራችሁ እናመሰግናለን። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ሸር በማድረግ አበረታቱን። የዜግነት ግዴታችሁን ማለት ነው። ስላዳመጣችሁን እናመሰግናለን። ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ ይሁን።